ዛሬ በ5 ደቂቃ ውስጥ የተፈጠረውን ነገር ማንም ሰው አልገመተም። በእርግጠኝነት በጣም አስደንጋጭ ነበር። አስቡት፣ ማርኬቱ በ5 ደቂቃ ውስጥ ብዙ ፐርሰንት ፓምፕ፣ ብዙ ፐርሰንት ደግሞ ዳምፕ አድርጓል። ለምሳሌ ኦይል 14% ድሮፕ ያደርጉት በ5 ደቂቃ ካንድል ውስጥ ቻርቱን አሳያቸዋለሁ። በ5 ደቂቃ ካንድል ውስጥ 14% ድሮፕ አድርጓል። ቢትኮይን ደግሞ ከ4.2% በላይ ፓምፕ አድርጓል በ5 ደቂቃ ካንድል ውስጥ ነው። ኢማጂን እንዲህ በጣም ዳውን ትሬንድ በሆነበት አጋጣሚ በ5 ደቂቃ ካንድል ውስጥ እንደዚህ አይነት አፕሳይድ አላየንም እና ኢቨን ወርቅንም ብታዩ በ5 ደቂቃ ካንድል ውስጥ ከ2.5% በላይ ፓምፕ አድርጓል ማለት ነው። በነዚህ አጋጣሚ ምን መሰላቸው የሚፈጠረው? ብዙ ሰው አካውንቱ ብሎ አውት ያደርጋል። ብዙ ሰው አካውንቱ ሊኩዊዴት ያደርጋል። ምክንያቱም አንኤክስፔክትድ ነው እንደዚህ አጋጣሚ ኒውስ ኢቨንት ሲኖር ማለት ነው። ይሄኛው ደግሞ ድንገተኛ ነው። አስባችሁታል? በነዚህ አጋጣሚ አካውንታችሁ ፖዚቲቭ እያያችሁ ትርፍ እያያችሁ የነበረበት አጋጣሚ ነበር። ዘንድ የሆነ ነገር ይፈጠርና ያ ትርፍ ጠፍቶ አካውንታችሁ የነበረው ባላንስ ሙሉ ለሙሉ ሲጠፋ ማለት ነው። ስትበሉ ምን አይነት ስሜት ነው የሚሰማቸው? ከባድ ስሜት ነው አውቀዋለሁ። በነዚህ አጋጣሚዎች ብዙ ጊዜ አልፌ ስለማቅ ማለት ነው። ብዙ ገንዘቡ በነዚህ አጋጣሚዎች ውስጥ አጥቼ ስለማቅ። ነገር ግን አዲስ ከሆናችሁ ዛሬ ምን ማድረግ እንዳለባችሁ እነግራችኋለሁ። ማርኬት ምን እንደሚፈጠር አናውቅም። ስፔሻሊ ክሪፕቶ አሁን አንዳንዴ ማኒፑሌቲቭ ነው እና ሰው ምን አይነት መፍትሄዎች ነው የሚያስፈልገው መሰላችሁ? ሁሌም ትሬድ ስትገቡ ስቶፕ ሎስ ይኖራችሁ። ስቶፕ ሎስ በጣም ወሳኝ ነገር ነው። ስቶፕ ሎስ ካላችሁ ከብዙ ኪሳራ ራሳችሁን ትታደጋላችሁ ማለት ነው። ለምሳሌ እናስብ፣ አንድ ትሬድ በ5 ሌቨሬጅ ገብታችሁ ቢሆን ኖሮ በ5 የሚገባ ሰው በጣም ጥቂት ነው በነገራችን ላይ። እሺ በ5 ገብታችሁ ቢሆን ኖሮ 20% ድሮፕ ሲያደርግ አካውንታችሁ ዜሮ ይሆናል። ኢማጂን በ5 አትገቡ ብርቅ ደግሞ በ10 ብትገቡ ራሱ 10% ድሮፕ ሲያደርግ ለምሳሌ ይህን የኦይሉን ትሬድ በ10% ሌቨሬጅ ገብታችሁ 10% ድሮፕ ሲያደርግ ኢማጂን ኦይል 10% ድሮፕ ያደርገው አካውንታችሁ ብሎ አውት ሆኗል። ሌላ ደግሞ በ20% ብትገቡ በ5% ድሮፕ ወይ ደግሞ አፕሳይድ አካውንታችሁ ሊክሌት ይሆናል። ኢማጂን ቢትኮይን ሾርት የገባ ሰው 5% ፓምፕ ሲያደርግበት አካውንቱ ብሎ አውት ሆኗል። እንደዚህ ነገር ከሚፈጠር ምንድነው መፍትሄው? አካውንትን ላለማጥፋት፣ አካውንትን ለማቆየት ሪስክ ማኔጅመንቱ እንዳለ ሆኖ ስቶፕ ሎስ ማንዳቶሪ። ስቶፕ ሎስ እንዳትረሱ። ምን መሰላችሁ አውቃለሁ እኔ አንዳንዴ ምን አስባለሁ፣ የሆነ ማርኬቱ ዳውን ሳይድ እየመጣ ሲሆን የሆነ ሰዓት ላይ ሪቨርስ ያደርጋል ብዬ በማሰብ ስቶፕ ሎሴን እያነሳሁ ፎቅ እያልኩ እሄዳለሁ። ምንም በደረጃ አጋጣሚ ምንም ሰርቫይቭ ላታደርጉ ትችላላችሁ። በተስፋ ክሪፕቶን ዊን ማድረግ ትችሉ። በተስፋ ትሬደር መሆን አይቻልም። ምክንያቱም ተስፋ ገዳይ ነው። በነገራችን ላይ ማርኬት ሌላ ዓለም ላይ ሌላ ትርጉም ይወስዳል። ማርኬት ላይ ግን ተስፋ ገዳይ ነው። ምክንያቱም ስቶፕ ሎስ ያደረጋችሁበት ቦታ ፎር ሪዝን ያደረጋችሁት ፎር ሪዝን። ስለዚህ ማንሳት አያስፈልግም። ገባችሁ? ሰሩ ዘናት አንሱ። ሉዝ ችግር የለውም። አንድ ነገር ነገራችሁ፣ ትንሽ ኪሳራ ችግር የለውም፣ ትምህርት ነው። ትልቅ ኪሳራ ግን የትሬዲንግ ጆርኒያችሁ ሊያበቃ ይችላል። በአንድ ትልቅ ኪሳራ ማለት ነው። ሰው ፕሮፌሽናል ትሬደሮች ወይ ደግሞ ሲኒየር የሆኑ ትሬደሮች ኪሳራን አያሸሹ፣ ይቆጣጠሩታል እንጂ። እናንተም ከዚህ ተምራችሁ ትሬዲንግ ላይ ስቶፕ ሎስ እያደረጋችሁ ትሬድ እንደምታደርጉ ተስፋ አደርጋለሁ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ። ስቴይ ሴፍ።